ሰላም ሰላም የራይሽ ቤተሰቦች እንደምን ናችሁ? ለዛሬም እንግዲህ ባበደ ቪዲዮ ተመልሼላችሁ መጥቻለሁ። እንግዲህ ያው አዲስ ዓመት ሊገባ ነው፣ እንዲሁም ደግሞ ቅዱስ ዮሐንስ ነው። ያው እናንተ ቅዱስ ዮሐንስን በደንብ ስለምታከብሩት ማለት ነው። እንዲሁም አዲስ ዓመትም ነው እና በዛ የወጣ የበዓል ሙዚቃ አለ። ፊዮሪ ከሰተ፣ ፊዮሪ ብርሃኔና ፊዮሪ ፀሐዬ። ዋት ሶስቱም ፊዮሪ ነው ስማቸው። በመድኃኒዓለም የአባትን ብቻ የሚለያዩ ብቻ ሳናደይ የሚለው ሙዚቃ ማለት ነው። ከእናንተ ጋር ፈታ ዘና እያለን ያለ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ግሪን ነው ቦታው ማለት ሶስቱም ፊዮሪ ረበስማ ምን አይነት ስም ነው ስላችሁ ሆን ብለውበት አይመስልም። እናንተ የሷ ድምጽ በጣም የሚያምረው የሁሉም የሚያምረው ግን የሷ በጣም ያምራል። ማርያምን ይለያል። የታነች ከሶስቱ ፊዮሪ ብርሃኔ፣ ፊዮሪ ፀሐዬ ወይስ ፊዮሪ ከሰተ? ከሶስቱ የትኛው ነች እሷ? ኧረ ድምጿ ወይኔ ማርያም ድምጿ በጣም የሚያምረው በጌታ ስም ወይ ዋት የሶስቱም ድምጽ ያምራል፣ ግን የሷ በጣም ይለያል።
አይላይከር ይችኝ ወድጃታለሁ ማርያምን። ዮማ በጣም ቆንጆዬ ነች ነው በጣም ድምጿ ማርያምን ሌላ ታሪክ ወይ ዋት ግን ምን እየጠበቅኩ እንደሆነ ታውቃላችሁ? ከሁን ቢቱ ይቀየራል እያልኩኝ ነው። ረጅም ደቂቃ ስለሆነ ማለት ነው። የሆነ አለ አይደለ? ልክ ማን ነበር ስሙ? በእናታችሁ ብቻ ቢቱ ይቀየራል ብዬ እያሰብኩ ነው። የሷን ዘፈን ኮሜንት ላይ ሊንክ አስቀምጡልኝ፣ ሪያክት ማድረግ እፈልጋለሁ ማርያምን። የምር የሷን ሙዚቃ ላኩልኝ ኮሜንት ላይ።
እንዲህ ሙዚቃ ማርያም በጣም የሚያምር ሙዚቃ ነው። እግዚአብሔር የሚያምር ሙዚቃ ነው። የእሷ ሙዚቃ እንዳራሱ እግዚአብሔር ስሟ ከሶስት የትኛው እንደሆነች አላውቅም። ከሰተ ብርሃኔ ፀሐይ አዶን ነው ብቻ ከአንዳቸው ነች። ኮሜንት ላይ ሰው ሙዚቃ አስቀምጡልኝ፣ ሪያክት ማድረግ እፈልጋለሁ። በሚቀጥለው ቪዲዮ እስከማገኛችሁ ረሱላችሁንም ወዳችኋለሁ። ፒስ